ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 16 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ ወታደራዊ፣ ዲፕሎማሲያዊ፣ ፖለቲካዊ የግንባር ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል ፖለቲካዊ መረጃዎች ይገኙበታል። የምክክር ኮሚሽኑን በተመለከተ የኢትዮጵያ ሕዝብ ሊሰማቸው ይገባል፣ መስማት ብቻ ሳይሆን መዝግቦ ሊይዛቸው የሚገቡ ጉዳዮችን በተመለከተ የወጡ መረጃዎችን ወደ እናንተ አደርሳለሁ። ነገና ከነገ ወዲያ በሚደረጉ ፖለቲካዊ ጉዳዮች ላይ አዲስ አበባን ጨምሮ ባለው አጠቃላይ የብሔር ፌዴራሊዝም ላይ ያለውን አጠቃላይ ሁኔታ በተመለከተ የኢትዮጵያ ሕዝብ ሊሰማቸው የሚገቡ ጉዳዮችና የምክክር ኮሚሽን በስኬት ተጠናቋል ተብሎ የሚወራለት ሳይሆን ተሳታፊዎቹ መድረክ ረግጠው የወጡበትና ሄዶ ለብልጽግና አጠቃላይ ውሳኔዎችን ያስረከበ ምክክር ኮሚሽን መሆኑን የሚያሳዩ መረጃዎች በተለይ በአጀንዳ 8 በአዲስ አበባና የፌዴራል ከተሞችን ጉዳይ በተመለከተ ያለው ጉዳይ ሳይቋጭ እየቀረ ነው። በ500 አባላት ወይም ደግሞ 94 በመቶ የሚሆኑ ተሳታፊዎች የወሰኑበት ውሳኔ ታጥፎ አመሻሹን በምክክር ኮሚሽኑ በብልጽግና ባለስልጣናትና በእነ ሽመልስ አብዲሳና በእነ አብይ ትዕዛዝ እንዲህ አንቀጽ እንዲካተት ተደርጓል። ይህንን በተመለከተ ያለውን መረጃ ጨምሮ በትግራይ እንደዚሁ ያሉ አዳዲስ ወታደራዊ እንቅስቃሴዎችና ወታደራዊ መረጃዎችን ጨምሮ በዝርዝር አደርሳለሁ። ፋኖችን በተመለከተ እንደዚሁ መረጃዎች ይዣለሁ። የፋኖ መሪዎች እንግዲህ በዓለም አቀፍ ሚዲያዎች ላይ ቃለ መጠይቆችን እንዲሁም ደግሞ የምልከታዎችን እያጋሩ ነው የሚገኙት። ከዚህ ጋር በተያያዘ የወጡ መረጃዎችን ጨምሮ ቀጠናዊ፣ ፖለቲካዊ፣ ዲፕሎማሲያዊ፣ ወታደራዊ ጉዳዮችም ተካተዋል። የሱዳንን ጉዳይ፣ የሶማሌላንድ እና የአፍሪካ ቀንድን ጉዳዮች እንመለከታለን። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬ ከሰዓት በኋላ በእነዚህን መረጃዎች መጥቻለሁ። ከሰዓት በፊት በነበሩ የአዳር መረጃዎች ላይ አልቀረብም ፕሮግራሙ የሚሉ አስተያየቶችን ተመልክቻለሁ። ይኸው መጥቻለሁ። ጠዋት በግል ጉዳይ አልነበርኩም ነበር። ትክክል ናችሁ። ጥያቄያችሁ ደርሶኛል። እንግዲህ ወደ መረጃዎቹ ነው የሚሄደው። በራያ ቀጠናም እንደዚሁ አዳዲስ የከባድ መሳሪያ እንቅስቃሴዎች አሉ። እንዲሁም ደግሞ ሰሞኑን በትግራይ ከተፈጸሙት የድሮን ጥቃቶች ጋር በተያያዘ ሁለት ቁልፍ የህወሓት ወታደራዊ አዛዦች ጉዳት ደርሶባቸዋል የሚሉ መረጃዎች ወጥተዋል። ምንም እንኳ ከህወሓት በኩል በይፋ ባይረጋገጥም እነዚህን ጨምሮ ሌሎች መረጃዎችን አደርሳችኋለሁ። ዲፕሎማሲና ድርድር በሚልም ከህወሓት ጋር እየተነሱ ያሉ ጉዳዮች አሉ። እነዚህስ ምንድናቸው የሚለውን የዛሬ ተጨባጭ መረጃዎችን ሰማላችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ተሳትፎ እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ የመጀመሪያው መረጃዬ ላለፉት 44 ቀናት ሲደረግ የነበረው የምክክር ኮሚሽን የተመለከቱ መረጃዎች ናቸው። እነዚህ መረጃዎች ዛሬ ጠዋት መቅረብ የነበረባቸውና ትላንትና ከምሽቱ 4 ሰዓት ጀምሮ የወጡ መረጃዎች ናቸው። ምሽት 4 ሰዓት ጀምሮ ተሳታፊዎች መድረክ ረግጠው ወጥተዋል። የብልጽግና ባለስልጣናት፣ የአማራ ብልጽግና ባለስልጣናት በዚህ ጉዳይ ላይ እንቅስቃሴ አድርገው ተሳታፊዎቹን ለማነጋገር ሞክረው ነበር። ሽመልስ አብዲሳ ፋኖን ሰብስባቸው አምጥታችኋል የሚል ዘለፋውን እንደዚሁ አስተላልፏል። እነዚህን ጨምሮ ያሉ መረጃዎችን በቅደም ተከተል አደርሳለሁ። ከዛ በፊት ግን አድማጭ ተመልካቾቻችን ይህ ምክክር ኮሚሽን እኔ የተመለከትኳቸው 3 ጉዳዮች አሉ በዚህ ምክክር ኮሚሽን ላይ እና ይሄ ያጋለጣቸው ጉዳዮች አሉ። አንደኛ የኦህዴድ ፖለቲካ ወደ ማይኖሪቲ ፖለቲካ እየተቀየረ መሆኑና ኢትዮጵያን ከተባበሩ የኦህዴድን ፖለቲካ እርባና ቢስ ወይም ደግሞ የአናሳ ፖለቲካ ማድረግ ይቻላል። ኦህዴድ በህዝብ ቁጥር ብዙ ህዝብ ወክላለሁ ብሎ በሚይዛቸው አጀንዳዎችና አቋሞች ሌሎች ኢትዮጵያውያን በመተባበር የኦህዴድ የስግብግብ የፖለቲካ ፍላጎት አናሳ ፖለቲካ መሆኑን ያሳየበት ነው። ለዚህ ደግሞ 94 በመቶ ለ6 በመቶ ወይም ደግሞ 94 በመቶ የተወሰኑ ውሳኔዎችን 6 በመቶ ድምፅን በመጠቀም ለመገልበጥ የተሞከረበት መንገድ ሲታይ እና ሌሎች ኢትዮጵያውያን ሲተባበሩ የኦህዴድ ፖለቲካ ወደ አናሳ ፖለቲካ ይቀየራል። ይህን እንግዲህ ኦህዴድ የሚወክለው ህዝብ እንዳልሆነ በደንብ ሊታወቅ ይገባል። ኦህዴድ ባለው ስግብግብነት የኦሮሞን ህዝብም ጥቅም ማስከበር የማይችልና የስግብግብና የአናሳ ፖለቲካ ቅርቃር ውስጥ የገባ ነው። ላለፉት 60 እና 70 ዓመታትም በኢትዮጵያ ፖለቲካ ውስጥ የመገንጠል ፖለቲካን ሲያቀነቅን በማዕከላዊ ፖለቲካ ሲወቀስ እና እንዲሁም ደግሞ የማዕከላዊ ፖለቲካው ሲጠየፈው የቆየው የኦህዴድ የፖለቲካ ኢምፓየር አሁን ስልጣን ከያዘ በኋላ እንግዲህ የሚያሳየው ነገር የአናሳ ፖለቲካ ውስጥ ገብቷል። በዚህ በኩል ሌሎች ኢትዮጵያን በመተባበር የኦህዴድን ፖለቲካ ከ94 በመቶ ወደ 6 በመቶ እንዲመራ ማድረግ ያደረጉት ተሳትፎ ታሪክ የሚመዘግበው ነው። ይህ እንግዲህ አዲስ አበባን በተመለከተ የተራመደ አቋም ነው። ሌላው ደግሞ በዚህ ምክክር ኮሚሽን ላይ የተመለከትነው ህወሓት እንግዲህ ባሏን ጎዳሁ ብላ እንደሚባለው አይነት ነገር ነው። አማራውን ጎዳሁ በሚል በአዲስ አበባ ላይ ህወሓት የሰራቸው ሸፍጦች አሁንም ቋጠሮን ለመፍታት ኢትዮጵያን ተባብረው እንኳ አዳጋች እንደሆነና የህወሓትን የፖለቲካ ስሪቶች ኦህዴድ የበለጠ ለማስቀጠል እየተፍጨረጨረ ያለበትን መንገድ ነው
አዲስ አበባን በተመለከተ ሁለት የህወሓት ስህተቶች 1983 ዓ.ም ህወሓት ስልጣን ሲይዝና 1967 ማንፌስቶ ሲቀርጽ አዲስ አበባን በጠላትነት በመፈረጅ ይህንን ያደረገው ህወሓት በተለይ 1997 ዓ.ም የቅንጅት አዲስ አበባን ማሸነፍ ተከትሎ የኦህዴድን የፖለቲካ መቀመጫ ከናዝሬት ወደ አዲስ አበባ የመለሰበት መንገድ አሁን ኦህዴድ እግሩን ሰዶ ላለፉት 8 ዓመታት የአገሪቱና የከተማዋን ኢኮኖሚያዊ፣ ፖለቲካዊ፣ አስተዳደራዊና እንዲሁም ደግሞ የመሬት ስሪት መዋቅር በመቆጣጠር መፈታት የማይችል ቋጠሮ ማድረጉን ለመመልከት ተችሏል። ያው በኢትዮጵያን ትግል እንግዲህ ይህም ይቀለበሳል ተብሎ ይጠበቃል። ሌላው ደግሞ በዚህ ጉዳይ ላይ እየታየው እንግዲህ የሌሎቹ ኢትዮጵያን መሪ ካገኙ አስተባባሪ ካገኙ ሌሎች ኢትዮጵያን ለለውጥና ለእንቅስቃሴ ያላቸውን አቋም ነው። ሰሞኑን በዚህ የምክክር ኮሚሽን የአማራ ተወካዮች በግራም በቀኝም ያሉ በነገራችን ላይ ከአማራ ተወካዮች የፓርቲም የግለሰብም እንዲሁም ደግሞ የፖለቲካ ተወካዮችም በአዲስ አበባ ዙሪያ ተመሳሳይ አቋም እንደያዙ ነው እንግዲህ መረጃዎች የሚያሳዩት። የላኳቸው የቅሬታዎች ያስገቧቸው አቋሞች የሰጧቸው መግለጫዎች እነዚህን የሚያሳዩት። በዚህ ላይ ሌሎች ብሔረሰቦች የአማራውን አቋም በመከተል ከኦሮሞ 6% ተወካዮች ውጭ ከጅጅጋ እስከ አፋር፣ ከአፋር እስከ ሶማሌ፣ ከሶማሌ እስከ ጉራጌ፣ ስልጤ ሳይባል መላው ኢትዮጵያን አማራውን ለመከተል መዘጋጀታቸውን ያሳያል። ይህም በኢትዮጵያ ፖለቲካ ውስጥ ላለፉት 50 እና 30 ዓመታት በተለይ የስልጣን ዘመናትን ለይተን እንመልከት። ህወሓት በኢትዮጵያ ፖለቲካ ውስጥ ተፈትሾ የወደቀ ተፈትኖ ያላለፈና ሀገሪቱን ለዚህ ቀውስ የዳረገ መሆኑ በኢትዮጵያውያን መታመኑ፣ ኦህዴድ ብልጽግና ባለፉት 8 ዓመታት የተሰጠውን አገራዊ ኃላፊነት መምራት አቅቶት አንዴ እንግዲህ ትልቁን ብሔራዊ ክብር ያስከብራል ሲባል አንዴ ገዳ አዳራሽ አንዴ ደግሞ ቀበና ወንዝ ዳር መገኘቱና ትርክቶችን ለመለወጥ የሄደበትና ሌሎች ብሔረሰቦችን ለመሰልቀጥ እየተንቀሳቀሰ ያለበት መንገድ በሌሎች ኢትዮጵያውያን ላይ የፈጠረው ስጋትና ኢትዮጵያ በዚህ ሰዓት የሚያስፈልጋት ኃይል አንድነቷን እንዲሁም ደግሞ ክብሯንና የህዝቡን ሰላም የሚያስጠብቅ ኃይል ነው የሚል አማራጭ ህዝቡ እየተመለከተ መሆኑን የምክክር ኮሚሽኑ ያሳያል። ቃል በቃል የሶማሌና የአፋር ተወካዮች አማራው በአዲስ አበባ ጉዳይ የሚያራምደውን አቋም ተከተሉ ተብለናል ነው ሲሉ የነበረው። ይሄ የሚያሳየው እንግዲህ አማራው አሁን ኢትዮጵያን ለማዳን ራሱንም ለማዳን የሚያደርጋቸው እንቅስቃሴዎች የታመኑ እንቅስቃሴዎችና በኦህዴድ ተፈትኖ በወደቀው ፖለቲካ በህወሓት ደግሞ 30 ዓመትና 27 ዓመታትን ተፈትኖ በወደቀው ፖለቲካ አይን ሌላ መስፈርት የሚያሟላ ኃይል የአማራ ኃይል መሆኑን የሚያሳይ ነው። ይሄ ለመታበይም የቀረበ ንግግር አይደለም፣ ቃል በቃል የታየው የፖለቲካ ትዝብት ነው። እንግዲህ ከዚህ ባሻገር ደግሞ ሌላው ደግሞ በዚህ ምክክር ኮሚሽን ውስጥ የታየው ትዝብት ደግሞ ምንድነው? ከተሳታፊዎቹ እንደተሰማው አማራ ክልልን ወክለው የሄዱ የማህበረሰብ ክፍሎች አሉ። አሁን የልዩ ወረዳ፣ የልዩ ዞን፣ የዞን ምክር ቤት፣ የዞን አስተዳደር ያላቸው ተወካዮች እነዚህ በምክክር ኮሚሽን ውስጥ እነዚህ አካላት ሲያቀርቡት የነበረው ንግግርና አማራውን በመፈረጅ በአማራው ላይ ያላቸው ጥላቻ እጅግ አስደንጋጭ እንደነበር ነው ለማወቅ የተቻለው። እነዚህ እንግዲህ ከኦህዴድ የፖለቲካ ድጋፍ እናገኛለን፣ አማራውን ውስጣዊ አንድነቱን እናዳክማለን በሚል ከየአካባቢው ተወክለው የሄዱ የማህበረሰብ ወኪሎች በተለይ በዛው በአማራ በአንድ ክልልና በአንድ ማዕቀፍ ውስጥ እየኖሩ ይናገሯቸው የነበሩ ንግግሮች እጅግ አሳፋሪ፣ ወደ ትውልድ ቀያቸው እንኳን ለመመለስ የማያስችሉ እጅግ አሳፋሪ፣ ትላንትና ህወሓት ሲነግድባቸው የነበሩ አሁን ደግሞ ለኦህዴድ ብልጽግና ጅራታቸውን እየቆሉ የራሳቸውን ህዝብና አዲስ አበባ የጋራ ትሆን የሚል አቋም የያዘውን አማራውን በዚህ መድረክ ላይ ጭምር እንደዚሁ ሲያዋርዱ ታይተዋል። ይህም እንግዲህ አንድ የተመዘገበ የፖለቲካ ትዝብት ሆኖ አልፏል። በአጠቃላይ እንግዲህ ከምክክር ኮሚሽኑ ላይ ያለው አጠቃላይ ጉዳዮች ምንድናቸው ወደሚለው ስንመለከት እንግዲህ በትላንትናው ነሐሴ 15 2018 ተጠናቀቀ በሚል አመሻሹን በቀረበው የምክክር ኮሚሽን ላይ በሂደቱ ላይ ቅሬታ የነበራቸው አካላት ከአዳራሽ ውጭ እስከ 9 ሰዓት ቆይተው ነበር። ጠዋት በፖሊስና በደህንነቶች አትገቡ ተብለው ከቀኑ 9 ሰዓት ወደ አዳራሽ ከገቡ በኋላ የሆነው ነገር ምንድነው የሚለው እንመለከታለን። ከዛ በፊት ወደ አዳራሽ ለመግባት ግን ቅድመ ሁኔታ አስቀምጠው ነው የገቡት ተሳታፊዎቹ። ምንድነው ያስቀመጡት ቅድመ ሁኔታ? 500 ተሳታፊዎች የተስማሙባቸው አጀንዳዎች እና ያስቀመጧቸው አቋሞች ቃለ ጉባኤው ሳይቀየር፣ ሳይሻር፣ ሳይደለዝ፣ ሳይሰረዝ የሚቀርብ ከሆነና ለኢትዮጵያ ሕዝብ ይሄ የሚነበብ ከሆነ በሚዲያዎችና በ4000 ተወካዮች ፊት እንገባለን አሉ። የምክክር ኮሚሽኑ አባላት እንግዲህ ይህንን ጥያቄ ሲጠይቋቸው ቅድመ ሁኔታውን እንቀበላለን፣ የተለወጠ ነገር የለም አሉ። ልብ በሉ ይህንን አሏቸው። ከዛ በኋላ ወደ አዳራሹ ከተገባ በኋላ ቀደም ሲል 94 በመቶ ተሳታፊዎች አዲስ አበባ ራሷን የቻለች አስተዳደር ሆና
ተጠሪነቷ እንደሌሎቹ ክልሎች ለፌዴራል መንግስት እንዲሆን ተስማምተው እንደነበር የገለጹ ተሳታፊዎቹ ይህንን በተመለከተ አዲስ የተጨመረ አጀንዳ በመቃወም አዳራሹን ረግጠው መውጣታቸው ነው የታወቀው። ይህን እንግዲህ ተሳታፊዎቹ 94 በመቶ ተሳታፊዎቹ አንቀበልም በማለታቸው ኦህዴድ ወደ ፖለቲካ ባለስልጣናት ወስዶ ከምክክር ኮሚሽን ወስዶ ቃለ ጉባኤ የያዙትን ሰዎች አባሮ ራሱ ይህንን አንቀጽ አዲስ አበባ የኦሮሚያ ክልል ዋና ከተማ ትሆን በሚል ሌሎቹን ኢትዮጵያውያን የገፋበትን አንቀጽ አካቶ መጣ። በዚህ ጊዜ ተሳታፊዎቹ አዳራሹን ረግጠው ወጡ። በዕለቱ ተሳታፊዎቹ ለማረጋጋትና ከአዳራሹ ውስጥ ለማግኘት የአማራ ክልል ተወካዮች አረጋ ከበደና አብዱ ሁሴን ተወካዮችን ከአዳራሹ ውስጥ ረግጠው ሲወጡ ለማነጋገር ሞክረው ነበር። እንግዲህ ያው የሚመዘገብ ታሪክ ስለሆነ አብዱ ሁሴን አሁን የአማራ ክልል ምክትል አስተዳዳሪ ነው። ቃል በቃል ይቅርታ ጠይቃችሁ ወደ አዳራሹ ተመለሱ፣ ረግጣችሁ መውጣት አትችሉም፣ አገር ሊፈርስ ነው፣ እናንተ ይህንን ማድረጋችሁ ምን ይጠቅማል የሚሉ ጉዳዮችና አዲስ አበባ ለኦህዴድ ትሰጥ የሚለውን አቋም ደግፉ በሚል ለማባበል ሞክረዋል። አረጋ ከበደ ያው ቀደም ብሎ እንግዲህ እኔ ይህንን ጉዳይ ደግፌ ከሄድኩኝ ፋኖ ይበላኛል፣ ተሳታፊውን በሙሉ ወደ ፋኖ ይሄድብኛል፣ መዋቅሬ በተለይ ጸጥታ ኃይሉ ወደ ፋኖ ይገባል፣ ወደ ፋኖ የሚቀላቀለው ኃይል ሁኔታውን ይመቸዋል በሚል የተወሰነ አቋም ለመያዝ ሞክረዋል። ሆኖም እንግዲህ ከስምንቱ የጸደቁ አጀንዳዎች በእናንተ ቃለ ጉባኤ መሰረት መጽደቅ አለባቸው የሚል ለተሳታፊዎቹ ተናግሯል። ቀደም ብሎ ግን ከነሽመልስ ጋር የአዲስ አበባ ባለበት ሁኔታ እነሽመልስ እንዲወስዱት መስማማቱን ገልጸው በሰዎቹ ፊት ይህን ተናግሯል። ከዛ በኋላ እንግዲህ 4000 ተሳታፊዎች ባሉበት አዳራሽ ውስጥ ስምንቱ አጀንዳዎች ምንም አይነት ነገር ሳይጨመርና ሳይቀነስ እንዲነበብ የተገለጸው ነገር ተክዶ በኮሚሽነሮቹ የአዲስ አበባ ጉዳይ የኦህዴድ አንቀጽ ተካቶበት ገባ። የመጀመሪያዎች በተለይ 7ቱ አጀንዳዎች ላይ ምንም ተቃውሞ አልተነሳም። 8ኛው የአዲስ አበባና የፌዴራል ከተሞች ጉዳይ የሚለው ጉዳይ ላይ 94% ተሳታፊዎች ውሳኔ ተሽሮ የ6% እና የኦህዴድ ባለስልጣናት የኮሚሽኑ ደግሞ አንዳንድ አድርባይ ኮሚሽነሮች ተጨምረውበት ይሄ አንቀጽ ተካቶ መጣ። ሲሆን እንግዲህ አዳራሹ ተናወጠ ነው የሚሉት የመረጃ ምንጮች። አዳራሹ በተቃውሞ ተናወጠ። አዳራሹ ውስጥ የነበረው መፈክር ፍትህ ለኢትዮጵያ፣ ፍትህ ለአዲስ አበባ፣ አዲስ አበባ አትሸጥም፣ አዲስ አበባ አትለወጥም፣ አዲስ አበባ የአንድ ግለሰብ ቡድን ጥቅም የግለሰብ ሀብት የቡድን ሀብት አይደለችም፣ አዲስ አበባ የሁሉም ኢትዮጵያነት፣ ፍትህ ለኢትዮጵያ፣ ፍትህ ለአዲስ አበባ የሚሉ መፈክሮች አዳራሹን ቀወጡት። እንግዲህ በዚህ ጊዜ አብዱ ሁሴን ከላይ እንደተገለጸው ለማረጋጋት እየሞከሩት። በዚህ ሁኔታ እንግዲህ ያለው አጠቃላይ ሁኔታ ሲታይ ምክክር ጉባኤውን በተመለከተ ኮሚሽኑ አባላት ገለልተኝነታቸው በገዢው ፓርቲ እንቅስቃሴ ከባድ ቅሬታ ውስጥ ክሶች መቅረባቸውን ጭምር ፓርቲዎቹ መግለጫ አውጥተዋል። ከነዚህ መካከል እናት ፓርቲና አብን መግለጫዎችን አውጥተዋል። አብን ካወጣቸው መግለጫዎች መካከል ምክክር ኮሚሽኑ አሁንም ውጤቱን እንድንቀበል የሚያስፈልግ ከሆነ የቅርታ መጠየቅ አለበት፣ ማብራሪያ መሰጠት አለበት። በባለስልጣናት ምክክር ኮሚሽኑ ገለልተኝነቱን ተነጥቆ ባለስልጣናት ጉዳዩን ጣልቃ ገብተውበታል። ስለዚህ በዚህ ጉዳይ ማብራሪያ ካልተሰጠ ውጤቱን አንቀበልም የሚል አንድምታ ያለው መግለጫ አውጥቷል። በሌላ በኩል እንግዲህ ከተሳታፊዎቹ መካከል የፓርቲ ጣልቃ ገብነት እንዲሁ ደግሞ ምክክር ለማድረግ የማያስችሉ ሁኔታዎች፣ ውጤቱ ተቀባይነት ማጣት አሁን እንግዲህ የምክክር ኮሚሽኑ የመጨረሻ ውጤቶች ናቸው። በዚህ ሁኔታ ምክክር ኮሚሽኑ ብልጽግና ፓርቲ ሂደቱን በህዝብ ዘንድ ለማጽደቅና ለማስረጽ ምክክር ኮሚሽኑ ውጤቶችን መከበር አለባቸው በሚል ለታችኛው መዋቅሩ ለብልጽግና መዋቅሩ ኢትዮጵያ መክራለች፣ ኢትዮጵያ አሸንፋለች የሚል ውይይቶችና የአዳራሽ ስብሰባዎች እንዲደረጉ አቅጣጫ ሰጥቷል። ይሄ ከመደረጉ በፊት ግን የኢትዮጵያ ህዝብ እውነቱን ሊያውቀው ይገባል። አዲስ አበባን ለተወሰነ ቡድን አስረክቦ የተመለሰ የምክክር ተሳታፊ የለም። በዚህ በኩል እንግዲህ የምክክር ኮሚሽን የተወሰኑ ሰዎች አዲስ አበባን ለኦሮሞ ተውላቸው አገር እንዳይበጠበጥ አገር እንዳይፈርስ እያሉ ነው ሲያባብሉ የነበረው። አገር ከዚህ በላይ እንዴት ይፈርሳል? አገር ከዚህ በላይ እንዴት ይፈርሳል የሚለው እንግዲህ ራሱን ችሎ ፕሮግራም ሊያሰራ የሚችል ጉዳይ ነው። ናዝሬትን፣ ጅማን፣ አሰላን፣ አምቦን፣ ሐረርን የመሳሰሉ ከተሞች በመላው ኢትዮጵያን ላብ የተገነቡ ከተሞችን የነጠቀው ኦህዴድ በመጨረሻ ደግሞ እንግዲህ አዲስ አበባን ለመንጠቅ ጫፍ ደርሷል። በእርግጥ ፖለቲካዊ መዋቅሩን ሙሉ በሙሉ ወስዶታል። የኢኮኖሚ መዋቅሩን ሙሉ በሙሉ ወስዶታል። ቢያንስ እንደው ለስም ያክል ነው አሁን እየተባለ ያለው እንጂ በአዲስ አበባ ውስጥ ላለፉት 8 ዓመታት ሲሰራ የነበረው ነገር ይታወቃል። አዲስ አበባን በተመለከተም ድርድር የሚቀመጡ ሽመልስና አዳነች አቤቤ ናቸው። ገላጋይ ሆኖ የሚቀርበው ደግሞ አብይ አህመድ ነው። ስለዚህ ሌሎች ኢትዮጵያውያን አሉ ለማለት ሁሉ አያስደፍርም።
ለማንኛውም እንግዲህ ከዚህ አንጻር የፓርቲዎቹ መግለጫ ዋና ዋና ነጥቦቹን ላድርስ። አብን እንግዲህ በተጨማሪ ማብራሪያና ለተነበረው አጠቃላይ ጉድለትና የምክክር ሂደቱ ይሁንታ የሚሰጠው ለኮሚሽኑ ስለተፈጸሙ ጣልቃ ገብነቶች ግልጽ ማብራሪያ ሰጥ መሆኑን ገልጿል። እናት ፓርቲ ደግሞ በርዕሱን ጭምር የእነ አፄ በጉልበቱ ትዕይንትና አቅጣጫውን የሳተው የይምሰል ምክክር ሲል አጠቃላይ ሂደቱን ኮንኖታል። በዚህም ፓርቲው ነሐሴ 16 ዛሬ ባወጣው መግለጫ እንዳመለከተው የምክክር ሂደቱ ከመነሻው ግልጽነት የጎደለውና በገዢው ፓርቲ የተጠለፈ መሆኑን ጠቁሞ የቀረቡ የእርምት አስተያየቶች ባለመቀበላቸው ምክክሩ ላለው ሀገራዊ ቀውስ መፍትሄ ከመስጠት ይልቅ ቤንዚን የሚያርከፈክፉ የዜሮ ድምር ውጤቱ ነው እንዳበቃ ነው የገለጸው። ከዚህ ጋር በተያያዘ እናት ፓርቲ ለውሳኔው ምክንያት ያላቸውን በርካታ መዋቅራዊ አሰራሮች ችግሮች የዘረዘረ ሲሆን ከነዚህም መካከል ሕግና መመሪያ መጣሱ፣ ኮሚሽኑ በራሱ መመሪያ ያስቀመጠውን የ75% ድጋፍ ሴንሰስ መስፈርት ደንብ ሳይከተልና ግልጽ ድምፅ አሰጣጥ ሳይኖር ሂደቱን በሆይ ሆይ ለማሳለፍ መሞከሩ እንግዲህ አንድ የቀረበ አጀንዳ 75% ከተሳታፊዎቹ ከተስማሙበት እንደጸደቀ ይቆጠራል። 25%ዎቹ ቢቃወሙም ይጸድቃል ነው የተባለው። ከላይ የነገርኳችሁና የወጣው መረጃ ግን አዲስ አበባን በተመለከተ ስንት ነው? 94% ተሳታፊዎቹ የአዲስ አበባን ጉዳይ የአዲስ አበባ ነፃና ገለልተኛ ክልል ሆኖ ራሱን የቻለ አስተዳደር ሆኖ እንዲዋቀር ወሰኑ። 6% የኦህደድ በተለያየ መንገድ የገቡ ሰዎች ይህንን የኦሮሚያ ዋና ከተማ መሆን አለበት የሚለው እንዲካተት ጠየቁ። በኋላ አጀንዳውን ወስዶ ብልጽግናና የኮሚሽኑ አስተባባሪዎች ይህንን ቀይረው ይዘው መጡ። የራሱን ሕግም አልጠበቀም የሚለው እናት ፓርቲ እዚህ ላይ